city is the entry point for development ነው የሚባለው ከተማ የሁሉም ነገር መግቢያ ነው በተለይ ከ1960ዎቹ በኋላ የከተሞች ጽንሰ ሐሳብ ኮምፕሊትሊ የተቀየረው ከ60ዎቹ በፊት ከተማ ማለት አንድ ሰው አንድ ቦታ አብሮ የሚኖርበት ተብሎ ነበር ሲታሰብ የነበረው ከ60ዎቹ በኋላ ግን ከተማ ማለት ቴክኖሎጂ ከተማ ማለት የጥንካሬ ምንጭ ከተማ ማለት ከሀገሮች ጋር የሚወዳደርበት ከተማ ማለት ኢንቨስትመንት ያለበት ከተማ ማለት ለማህበረሰቡ የሚፈልገው ነገር ሁሉ ያለበት ነው ይሄን እድል ማጣት አገራዊ ጥቅምን መጉዳት ነው ይሄ ነገር የሌለበት ሀገራቶች አብዛኞቹ ወደ ኋላ እየቀሩ ናቸው ለዚህ ነው የቅርብ ሀገሮችን ብንመለከት እንደነ ዩናይትድ አረብ ኤሚሬትን ብንመለከት እንደነ ቻይናን ብንመለከት በቅርቡ አደጉ የሚባሉ ሀገሮችን ብንመለከት ለማደጋቸው መነሻው ከተማ ስላላቸው ብቻ ነው ጠንካራ በጣም ዳይቨርሲፋይድ የሆነ ከተማ ስላላቸው ነው አሜሪካንን ብንመለከት ከ50 በላይ ከተሞች አላቸው ሁሉም የራሱ ባህሪ አለው ውጤታማ የሆነ ቻይናን ብንመለከት ከ60 ከ70 በኋላ ነው ያደገችው